ህዳሴ ካፕ ዋንጫ ጨዋታውንም እንደቀጠለ ይገኛል። ቅዱስ ጊዮርጊስ መቻልን 2-1 እየመሩ ወደ መልበሻ ክፍል ገብተዋል። ቅዱስ ጊዮርጊስ ከመቻል ጋር እየተጫወተ የአርሰናል ማሊያ ለብሶ የሚገባ ቲክቶከር እንዴ! አርሰናል እኮ የእንግሊዝ ክለብ ነው፣ የኢትዮጵያ ክለብ እኮ አይደለም እኮ። ሰላም ውድ ቻናል ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ከሰሞኑ በስፖርት ጋዜጠኞችና በቲክቶከሮች መካከል አለመግባባት ተፈጥሮ እያጨቃጨቀ ይገኛል። ትልቁ የጸብ መነሻም በኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ከመቻል ያደረጉት ጨዋታ ላይ አንዳንድ ቲክቶከሮች የተጫዋቾች መልበሻ ክፍል ውስጥ እስከ መግባትና እስከ መጨፈር ድረስ በመድረሳቸው በርካታ ፕሮፌሽናል የሆኑ ጋዜጠኞች በከፍተኛ ሁኔታ ስሞታን አሰምተዋል። በዚህ ዙሪያም የጋዜጠኞች ቅሬታ ትክክል ነው አይደለም የሚለውን አብረን እንመለከተዋለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በጉዳዩ ላይም ሐሳብ አስተያየቶቻችሁን እንድትሰጡ ስል በትህትና ጠይቃችኋለሁ። ለዚህ ቻናል እንግዳ ከሆናችሁ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮ እንግባ። አብዛኛውን ጊዜም እነዚህ የስፖርት ጋዜጠኞች የኢትዮጵያ እግር ኳስ ያለበትን ችግር ከስር መሰረቱ ሲተቹ ቆይተዋል። ይህም በፌዴሬሽኑና በጋዜጠኞቹ መካከል ክፍተትን ሊፈጥር ችሏል። በርካታ ግለሰቦችም ይህን ነገር ከዚህ ጋር እያገናኙት ይገኛሉ። ምክንያቱም እነዚህ ፕሮፌሽናል የሆኑ ወይም በሙያው አንቱታን ያተረፉ የስፖርት ጋዜጠኞች ለበርካታ ዓመታት በኢትዮጵያ እግር ኳስና በውጭ እግር ኳስ ላይ ትንተና ሲሰጡ የቆዩ እንደሆኑ ይታወሳል። ብዙ ጊዜም የኢትዮጵያ እግር ኳስ ያለበትን ችግር በአደባባይ በድፍረት በመናገር ይታወቃሉ። ስለዚህም ከኢትዮጵያ እግር ኳስ ፌዴሬሽንና ከተጫዋቾቹ ጋርም ቁርሾ ውስጥ መግባታቸው የማይካድ ነገር ነው። ምክንያቱም ብዙ ጊዜ ሰዎች ትክክለኛ ነገር ሲነገራቸውና ድክመታቸው ሲነገራቸው ስለማይወዱ በዚህ ዙሪያ ቂምን ሊቋጥሩ ይችላሉ። ወደ ዋናው ሐሳብም ስንመለስ በየትኛውም የአውሮፓ ክለቦችም ሆነ ሀገራት አንድ ቲክቶከርም ሆነ ሌላ ገለልተኛ ግለሰብ የተጫዋቾች መልበሻ ክፍል ገብቶ ምንም አይነት ዘገባ መስጠት አይችልም ተብሎ በየሀገራት የእግር ኳስ ሕጎች ላይ በግልጽ ሰፍሯል። ስለዚህም ጋዜጠኞች ያነሱት ሐሳብ ሙሉ በሙሉ ትክክል እንደሆነ እንመለከተዋለን። ይህም ሕግ በጉሉ የተቀመጠበት ትልቁ ምክንያት ምንድነው? መልበሻ ክፍል ማለት ሚስጥራዊ ከቅርብ ሰዎችና ከአሰልጣኞች እንዲሁም ከተጫዋቾች በቀር ማንም ሰው ገብቶ የራሱን ኮንተንት ክሬት ማድረግ አይችልም። ይህም በግልጽ ሕጉ ላይ የተቀመጠ ነገር እንደሆነ መመልከት ይቻላል። ስለዚህ በቀጥታም ሆነ በተዘዋዋሪ እነዚህ ጋዜጠኞች የተናገሩት ነገር ትክክለኛ ሐሳብ እንደሆነ መመልከት አያስቸግረንም። በሌላ መልኩ ደግሞ ከጋዜጠኞች አንድ ሐሳብ ተነስተዋል። እሱም ቲክቶከሮችን አናንቆ ጋዜጠኞችን የማወደስ ነገር ከሰሞኑ ሽኩቻ ሰምተናል። ይህም ሳይድ የያዘና ትክክል ያልሆነ ሁለቱም የየራሳቸው ጠንካራና ደካማ ጎኖች አሏቸው። ፕሮፌሽናል ጋዜጠኝነት በጥልቀት በእውነት የተረጋገጠና ከገለልተኛ ወገን የጸዳ ዘገባን ያቀርባል። ይህም የማይካድ ሐቅ ነው። በሌላ መልኩ ቲክቶከር ደግሞ በቀላሉ ብዙ ሰዎች ጋር ለመድረስ ቅርብ የሆነ ፕላትፎርም በመሆኑ በእውቀት ላይ ላልተመሰረተ ግድፈት የተጋለጠ ለመሆን ቅርብ ነው። ስለዚህም ቲክቶከሮች አዳዲስ ታዳሚዎች ጋር ለመድረስ መሳሪያ ሊሆኑ ይችላሉ። ነገር ግን የተሳሳቱ መረጃዎችንና ስሜትን የሚቀሰቅሱ ሐሳቦችን ሊሰነዝሩ ይችላሉ። በአንጻሩ ደግሞ እነዚህ ፕሮፌሽናል ጋዜጠኞች ጥንካሬዎቻቸው ተጨባጭና ገለልተኛ የሆኑ ሙያዊ ሐሳቦችን ቢያነሱም ወጣት ታዳሚዎች ጋር በስፋት ላይደርሱ ይችላሉ። አሁን ሁላችንም እንደምናውቀውና እንደምንገነዘበው እንግዲህ ቲክቶክ ማለት በሚሊዮኖች እይታን ማግኘት የሚችል በቀላሉ የትኛውም የማህበረሰብ ክፍል ጋር ለመድረስ የሚችል የፕላትፎርም ይዘት ሲሆን ይህም ፕላትፎርም በቀላሉ የትኛውም የእግር ኳስ አፍቃሪም ሆነ እግር ኳስን ከማይመለከት ሰው ጋር ሊያስተዋውቃቸው ይችላል። ስለዚህ እነዚህ ፕሮፌሽናል የሆኑ ጋዜጠኞችም የቲክቶክን ፕላትፎርም ካልተጠቀሙ ወይንም ቲክቶክን በስፋት ስራዬ ብለው እንደነዚህ ቲክቶከሮች የማይጠቀሙበት ከሆነ ሰፊው ማህበረሰብ ጋር መድረስ ሳይችሉ ይቀሩና ቦታውን በጋዜጠኝነት ሙያ ላይ ለሌሉ ቲክቶከሮች አሳልፈው ለመስጠት ይገደዳሉ። ይህም በሚሆንበት ጊዜ እንደሚታወቀው በጋዜጠኝነት ትምህርት ላይ እጅግ በጣም በርካታ ነገሮች የሚካተቱ ሲሆን በዚህም ሙያውን የጠበቀና ትክክለኛ ሚዛናዊ የሆኑ ነገሮችን ለህዝቡ የሚያደርሱት እነዚህ ፕሮፌሽናል የሆኑ ጋዜጠኞች ቦታውን ሳያገኙና ስፍራውን ሳያገኙ ሲቀሩ ቦታውን ለቲክቶከሮች በሚለቁበት ጊዜ እነዚህ ቲክቶከሮችም በሙያው ላይ እውቀት ላይኖራቸው ይችላል፣ ሚዛናዊ ላይሆኑ ይችላሉ ወይም ስሜት ቀስቃሽ የሆኑ ነገሮችን ወይም ለማህበረሰቡ ሊያደርሱ ይችላሉ። ይህ በሚሆንበት ጊዜም ትክክለኛ ያልሆነ መረጃ ሊሰራጭ ይችላል። እነዚህ ፕሮፌሽናል ጋዜጠኞች ጣታቸውን በቀጥታ የኢትዮጵያ እግር ኳስ ፌዴሬሽን ላይ ጠቁመዋል። ይህ በእንዲህ እንዳለ እነዚህ ፕሮፌሽናል ጋዜጠኞች መውቀሳቸውና መንቀፋቸውም ትክክለኛ የሆነ ነገር እንደሆነ ከህጉ አንጻር እንመለከተዋለን። እንደዚህ አይነት ነገሮችን ስርዓት ማስያዝ የሚችሉት የኢትዮጵያ እግር ኳስ ፌዴሬሽኖች ናቸው። ክለቦች ላይ ቅጣት በማውረድና
ታች ድረስ ወርዶም እንደዚህ አይነት ነገሮች ሲሰሩ ትክክል አይደለም ብሎ ማስቆም የሚገባቸው እነሱ ናቸው። ይህ ባለበት ሁኔታም እነሱ ዝምታን በመምረጣቸውና ተራ ብሽሽቅ ውስጥም ከፕሮፌሽናል ጋዜጠኞችና ቲክቶከሮች ጋር መግባታቸው ሁሉም በሙያውና በቦታው መስራት እንዳለበት ግልጽ ነው። ይህን ሁሉ ከተመለከትን በኋላ እንደ ምሳሌ አይሾ ስፒድ መጥቀስ እንችላለን። አይሾ ስፒድ ማለት ሁላችንም እንደምናውቀው በዓለም ዙሪያ ታዋቂነትን ያተረፈ በሚሊዮኖች የሚታወቅ ግለሰብ ነው። ይህ ባለበት ሁኔታ እግር ኳስ ተጫዋቾች መልበሻ ክፍል ገብቶ መዘገብ ስልጣን የለውም። እንደምንመለከተውም የሚያደንቃቸውን ተጫዋቾችና የሚወዳቸውን ተጫዋቾች ውጪ ደጋፊዎች መሃል ቆሞ ሲመለከት ነው የምንመለከተው። ይህም ቦታውን ማወቁና ህጉን በተግባራዊነት በመፈጸሙ እንደዚህ አይነት ግድፈቶች አይፈጸሙም። ምክንያቱም በህጉ የተቀመጠውን ነገር ተላልፎ ገብቶ ተጫዋቾች ጋር መልበሻ ክፍል ውስጥ ገብቶ እስከ መጨፈር ድረስ የመድረስ ስልጣን እንደሌለው እሱም ስለሚያውቀው ውጪ ሆኖ የሚያደንቃቸውን ተጫዋቾች በውጪ ሊያገኛቸው ይችላል እንጂ በቀጥታ ገብቶ መልበሻ ክፍል ገብቶ ከእያንዳንዱ ተጫዋች ጋር የመጨፈር መብት የለውም። ነገር ግን የተለያዩ የባላንዶር ሽልማቶች ሲኖሩ እንዲሁም ኢቨንቶች ሲኖሩ ተጋባዥ እንግዳ ሆኖ የመቅረብ አጋጣሚውን ያገኛል። ይህም እግር ኳሱን እንዲያስተዋውቅና በርካታ ተከታዮች ስላሉት ብዙ ቦታ የመድረስ አቅም ስላለው በእንደዚህ አይነት ነገሮች ላይ ሊሳተፍና በሀገራችን ያሉ ቲክቶከሮችም በእንደዚህ አይነት ሁኔታ ቢሳተፉ ወይም በሽልማት ፕሮግራሞች ላይና በማስተዋወቅ ላይ ቢሳተፉ መልካም ነው። ወጣም ወረደም እነዚህ ጋዜጠኞች ያነሱት ሐሳብ ትክክል ነው። በቀጣይም የኢትዮጵያ እግር ኳስ ፌዴሬሽን ይህንን ውዝግብ ተመልክቶ የራሱን እርምጃ ይወስዳል የሚል ትልቅ እምነት አለኝ። እናንተስ ምን ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት አጋሩኝ። ይህ ነገር ትክክል ነው ወይስ ትክክል አይደለም ብላችሁ ታስባላችሁ? ሐሳብ አስተያየቶቻችሁን በኮመንት መስጫ ሳጥኑ ላይ አስፍሩልኝ። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ መልካም ቀን።